ሰላም ውድ ዩቲዩብ ተከታታዮች እንደምን አላችሁ? ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። የቡላ ገንፎ አብረን እንሰራለን። ተከታተሉኝ። ቡላችን ይህን ይመስላል። በእንደዚህ መልኩ አስረውታል። ከደቡብ የመጣ ነው ከቦታው። እስቲ እንፈተዋለን። ዋው በጣም ቆንጆ ነው። ከውስጥ በላስቲክ በፌስታል አስረውታል። ቆንጆ አድርገው ነው ያሰሩት። እንዴት ያምራል! በእንደዚህ መልኩ ነጭ ነው ደግሞ በቃ ላይ አድርገን በደንብ አድርገን እንፈረፍረዋለን። በደንብ አድርገን ፍርፍር እናደርገዋለን ለመበጥበጥ እንዲመቸን። ግማሽ ባሊ ውሃ ውስጥ አድርገነው እንበጠብጠዋለን። በደንብ አድርገን እሽት አድርገን እንበጠብጠዋለን። ደጋግመን ጥቅጥቅ ባለ ማጥለያ እናጠለዋለን ወይ በጨርቅ። ይሄ ማጥለያው እንዲህ 2 እጥፍ ነው ያለው፣ የተደረበ ነው። ለዛ ነው በዛ ላይ ጥቅጥቅ ያለ ነው። በዚህ ደጋግሜ ነው አንዴ ሁለቴ ሳይሆን በደንብ እየበጠበጥነው ውሃ እየጨመርን ደጋግመን እናጠለዋለን። ቆሻሻ አለው። በእንደዚህ መልኩ ደጋግመን በደንብ የቆየን 2 ሰዓት ያህል ቆይቼ ነው ድጋሚ ያጠለልኩት። በየ2 ሰዓቱ ደጋግመን ውሃውን እናጠለዋለን። ይቀራል ወደ ላይ መጨረሻ ላይ ንጹህ ውሃ ይቀርልናል። ደጋግመን ስናጠላው በእንደዚህ መልኩ ንጹህ ይሆንልናል። በየ2 ሰዓቱ እየቆየ ስናጠላው ንጹህ ይሆንልናል። በመቀጠል የሚበቃንን ያህል ገንፎ መጠኑ ለምንፈልገውን ያህል መጠን እንበጠብጣለን። በወተት ወይንም በውሃም ይሆናል። እዚህም ብረት ድስታችን ውስጥ የተወሰነ ወተት የምንፈልገውን ያህል መጠን፣ ለብዙ ሰው ከሆነ ወተቱን በዛ እናደርገዋለን፣ ቡላውንም በዛ እናደርገዋለን። ጨው እናደርግበታለን። በእንደዚህ መልኩ ከፈላ በኋላ የበጠበጥነውን ቡላ እንጨምርበታለን። እጃችን ሳያርፍ በደንብ አድርገን እናማስለዋለን። እንዲህ እንደምታዩት ቀጭን ነው፣ ቀስ እያለ ይወፍራል።
ወፈር ሲልልን ልክ እንደ ገንፎ እንደምናገነፋው በደንብ አድርገን እናሸዋለን። በእንደዚህ መልኩ ቅቤውንና ሚጥሚጣውን ከቀየጥን በኋላ ያገነፋነውን ቡላችንን እላው ላይ አድርገን እንቀይጠዋለን። የዛሬ ቆይታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ በጣም አመሰግናለሁ። ሰላም ሁኑ።